ኦንላይን ስራ አብዛኛው ሰው እኔንም ጨምሮ በአሁን ሰዓት ኦንላይን ስራ ምን ያክል እንደሚያዋጣ እየተናገረ ይገኛል። እናም በዛሬው ቪዲዮ የማሳያችሁ የሚገርም የኦንላይን ስራ ፕላትፎርም ሲሆን የሸዋቴክ ቤተሰብ የሆናችሁ ላይክ በማድረግ ቪዲዮን ጀምሩት። ያልሆናችሁም ደግሞ ይህ የዩቲዩብ ቻናል ላይ የሚለቀቁት የሚገራርሙ የቴክኖሎጂ ቲፕስ የሆኑ ቪዲዮዎች ናቸው። እናም እንደምትወዱት አልጠራጠርም። ቪዲዮን ካያችሁት በኋላ ሰብስክራይብ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ እንሄዳለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን መጀመር ትችላላችሁ። አመሰግናለሁ። እሺ በመጀመሪያ ይህንን አፕሊኬሽን ለማግኘት ምንም ነገር ሳታደርጉ የቪዲዮ ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ ተጭናችሁ ትገባላችሁ። ይህን አፕሊኬሽን ለአንድሮይድም ለአይፎንም ተጠቃሚዎች ይሰራል ማለት ነው። ቀጥታ ወደ አፕሊኬሽኑ ገብተን የተለያዩ ነገሮች አሉት እነሱን የማሳያችሁ ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ላይ የአፕሊኬሽኑ ሎጎ ይህንን ይመስላል። ሃይፋሚ ትባላለች አፕሊኬሽኗ። እሷን ቀጥታ ትነኳታላችሁ። ከዛም በኋላ ወደ አፕሊኬሽኑ ሲያስገባችሁ እንደምታዩት ነው። ምንም ይሄው አሁን ለምሳሌ እኔ 0.03 ዶላር እየሰራችልኝ ነው። ስለ አሻንጉሊቷ ምናምን ስለ ሁሉም ነገር የማሳያችሁ ይሆናል። ሌቭል 45 እንዴት በአጭር ጊዜ ውስጥ እንደደረስኩኝ ስለ እያንዳንዱ ነገር ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ስራው። እሺ በመጀመሪያ ላይ እንዴት አድርገን ሬጂስተር እናደርጋለን የሚለው ሲሆን ሬጂስተር ለማድረግም የራሴን አካውንት ሳይን አውት ብዬ ልውጣና ላሳያችሁ። ከዛን አፕሊኬሽን ልክ ስታወርዱት እንደዚህ ነው የሚሆነው። ለእናንተም በፌስቡክ ትችላላችሁ፣ በቲክቶክ ትችላላችሁ፣ ግን ደግሞ በጉግል ነው። በኢሜል አድሬስ ካላችሁ ይሄ አፕሊኬሽን ለማንኛውም ኢሜል አድሬስ ላለው ስልክ ይፈቅዳል። ማንኛውም ኢሜል አድሬስ ላለው ስልክ ይፈቅዳል፣ ችግር የለውም። ጉግል ሎጊን የሚለውን ትነካላችሁ። ጉግል ሎጊን የሚለውን ልክ ስትነኩት ትንሽ ያቆይና ያመጣላችኋል። ከዛም በኋላ እዚች ጋር እንደምታዩት ብለር ማድረገው ምንም አይነት ስህተት ኖሮ ምናምን ሳይሆን ጉግል ዩቲዩብ ስለማይፈቅድ ነው። ምንም አይነት ችግር የለውም። ዩቲዩብ ስለማይፈቅድልኝ ነው። ችግር የለውም። ቀጥታ ደስ ያላችሁን ኢሜል ነክታችሁ ትገባላችሁ። ከዛም በኋላ እንደምታዩት ያስገባችኋል። እኔ በዚህኛውም ተመዝግቤ ስለነበረ ነው እንጂ በማንኛውም ኢሜል ቀጥታ ነው የሚያስገባችሁ። ችግር የለውም። ምንም እንዳትደናገጡ። አስገብቶኝ ስለነበረ አሁን ሎጊን ያደረኩት እንጂ ሬጂስተር አላደረኩም። ችግር የለውም። አሁን ግን እንዴት አድርገን ዶላራችን እንደምንሰራ ምናምን ላሳያችሁ። እዚህ ጋር እንደምታዩት የሆነች የራይት ምልክት አለች። እሷንም ስትነኳት ራይት ባለቻችሁ ቁጥር ይኸው 0.05 ዶላር እዚህ ጋር የሚው የግብርናው እሱም በዶላር መልክ ይከፍላችኋል። በቃ ሁሉም ነገር በነፃ ነው። ከእናንተ ምንም አይነት ኢንቨስትመንት አታውጡም። ሌቭላችሁን ስትነኩት ይኸው እንደምታዩት 0.05 ዶላር ይከፍላችኋል። በቃ በምንም ተአምር ሳትለፉ ገንዘባችሁን ዊዝድሮ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። አሁን ደግሞ እንዴት አድርጋችሁ ከሌሎች ሰዎች ጋር ኢንቫይት ጓደኛ እንደምትሆኑ ላሳይቻችሁ። እዚህ ጋር አሁን ሪሲቭ የምትላለች እሷን ስነካት ጎልድ ኮይን ይጨምራል። ጎልድ ኮይን ማለት ሌቭላችሁን የምታሳድጉበት ነው። አሁን እነዚህ አክሴፕት ሬት እላቸዋለሁ። ከዛም በኋላ እነሱም ሬት ካሉኝ ያው አሁን ጓደኛ ሆንን ማለት ነው። ስለዚህ ሪሲቭ የምትለዋን ተነካለሁ። ሪሲቭ የምትለዋን ስነካ ቀጥታ ወደ እዚህ ጋር እንደምታዩት ጎልድ ኮይን አለ፣ ወደ እሱ ይገባልኛል። ጎልድ ኮይኑ ደግሞ ሌቭሌን ያሳድግልኛል። ሌቭሉ ደግሞ ዶላር ይሰጠኛል ማለት ነው በአጭር መንገድ። አሁንም እዚህ ጋር ፋርማ ዶላራችንን እየሰጠችን ነው። አሁን ደግሞ ቀጥታ እንዴት አድርገን ላይቭ ላይ ቁጭ እንላለን የሚለውን አሳያችኋለሁ። ሩም ውስጥ እንዴት እንቀመጣለን የሚለውን አሳያችኋለሁ። የራሳችሁን ሩም በሌቭል 40 ምናምን ስትደርሱ ነው ክሬት የምታደርጉት። ቀጥታ ሁሉንም ነገር ለማሳየት እንዲመቸኝ ወደ ራሴ አካውንት ገብቼ የማሳያችሁ ይሆናል።
ቀጥታ ወደ ራስ አካውንት ገብቼ አሳያችኋለሁ ማለት ነው። ሎግ ሳይን አውት እንበለውና በራሳችን አካውንት ገብተን ሁሉንም ነገር በአጭሩ ዊዝድሮ ምናምን እያደረኩኝ አሳያችኋለሁ ማለት ነው። ምንም እኔም ቅድም እንዳደረኩ በጉግል አርጋችሁ ኢሜይላችሁን አስገብታችሁ በቃ ባንዴ ጣጣ አርጋችሁ ጨርሱ። አሁን እኔ ሌቭል 45 ነኝ እንደምታዩት ጎልድ ኮይን 18 ሚሊዮን አለኝ። በቃ ስራው በጣም ቀላል ነው። እዚህ ጋር የራይት ምልክት አለችልኝ እሷን ንክት ሳራጋት ይኸው እንደምታዩት ነው። በቃ ይሰጣችኋል። ይኸው 10 ሰጠኝ አላውቀውም ምን እንደሆነ። አሁን እንዴት አድርገን ጌም በመጫወት ገንዘባችንን እናገኛለን የሚለውን ደግሞ ማሳያችሁ ይሆናል። ይኸውና እዚች ጋር እንደምታዩት የሉዶ ምልክት አለች። እሷ ደግሞ ጌም ተጫውታችሁ ገንዘብ የምታገኙባት ናት። የሉዶ ምልክት ስትነኳት ወደ አንዱ ላይቭ ያስገባችኋል። ከዛም በኋላ ጌም ነው። በቃ ድምፁን ላጥፈውና ለእናንተ እንዲሰማችሁ ጌም ነው። ይኸው እንደ ሉዶ ነው። በቃ እዚች ጋር እንደምታዩት ጎሎንግ ፕረስ አውቶ ምትላለች። እሷን እዚች ጋር ታክስም ምትላለች። እሷንም ማሳያችሁ ይሆናል። አሁን ጎ ምትለዋን ልንካና ላሳያችሁ። በ10 ታይምስ በ2 በ3 በ5 እና በ10 ነው። እኔ በ10 አስኪጄው ላሳያችሁ። ይኸው በ10 ሳስኬደው ይኸው የሚጨምርልኝ ጎልድ ኮይን ይኸው 18 ሚሊዮን 200 ሺህ ገቡኝ ባንዴ። እያያችሁት ነው። ራሱ ደግሞ እንዳያርግላችሁ ትንሽ ጫን ትሉትና ትቆያላችሁ። ራሱ ዝም ብሎ በቃ ራሱ ባለ 10 እያደረገ ይኸው 1 ሚሊዮን 800 ሺህ ይኸው ገብተናል። እዚህ ጋርም ይኸው 450 ሺህ ሰጠኝ። ይኸው ይሄዳል። ራሱ ያስኬድላችኋል። ምንም የሚያሳስብ ነገር የለውም። ምንም ሳትደክሙ ምንም ሳትለፉ እዚህ ጋር ስጦታ ላክ ነው የሚለኝ። ጊፍትም ትሰጣጣላችሁ። በቃ ላይቭ ላይ እንደማንኛውም እንትን ነው የምታደርጉት። ምንም አትለፉም። አሁን ከሁለቱ የት ይሻላል ያለኝ እኔ ጎልድ ኮይን ይሻለኛል ብዬ ጎልድ ኮይን መረቁ 19 ሚሊዮን 300 ሺህ ገብተናል። 19 ሚሊዮን 300 400 ሺህ ገባው። በቃ ይሄዳል 500 ሺህ። እንደዚህ እያደረጋችሁ በአጭር ጊዜ ውስጥ መለወጥ ትችላላችሁ። አሁን ደግሞ እንዴት አድርገን ዊዝድሮ ታክሷን ምናምን ላሳያችሁና እንዴት አድርገን ዊዝድሮ እንደምታደርጉ በአጭር ዘዴ አሳያችኋለሁ። ምንም አይነት ክፍያ ምናምን አትጠየቁም። ከራሳችሁ ምንም አይነት ነገር አታወጡም። $10 ወይም ደግሞ ይከፈትላችኋል። $10 ወይም ደግሞ $0.1 ልክ ስገቡ የሚሰጣችሁንም ማውጣት ስለምትችሉ በዛኛው አካውንት ስላላሳያችሁ ነው። ችግር የለም። $0.1 ማውጣት እንዴት እንደምትችሉ ማሳያችሁ ይሆናል። ታክሷን ግን በመጀመሪያ ላሳያችሁ። ታክስ ላይ ስትገቡ እዚህ ከተጫወታችሁ በኋላ ታክስ ላይ ስትገቡ ሁሉንም ክሌም ዳይሷን ክሌም አድርጉኝ ትላለች። ይሰጣችኋል ዳይስ። ከዛም በኋላ ዳይሷን ክሌም ስታረጉ ይሄው እዚህ ጋር እንደምታዩት 45 ደረሰልኝ። አንድ ነበረኝ 45 ደርሶልኛል። አሁን ባለ ስንት ድረስ መሄድ እችላለሁ? ባለ 3 ነካና ጫን ብዬ ራሱ ያስኬድልኛል ማለት ነው። ትንሽ እንጠብቀውና ጨርሰናት 46 ስንት 20 ሚሊዮን ገብተን ሌቭላችንንም ከፍ አድርገነው አሳያችኋለሁ። ከ20 ሚሊዮኑ 19 ሚሊዮን 800 ሺህ ይቀረኝ። ትንሽ ናት የቀረኝ 200 ሺህ ብትሆንና ችግር የላትም። ይኸው 19 ሚሊዮን 900 ሺህ ገባው። ይኸው 20 ሚሊዮን ገባው ባንድ ያያችሁታ። አሁን እቺ ተለቅና የማሳያችሁ ይሆናል ማለት ነው እንዴት አድርገን ዊዝድሮ እንደምናደርግ። ይሄ አሁን ቀጥታ ሩም ውስጥ ነው ተቀነሰብኝ። ያያችሁ እድል ነው። ይሄ ይቀነስባችኋል ይጨመርባችኋል። እድል ነው የሚወስነው። አሁን እዚህ ጋር አሁን አበባ ተሰጠኝ። ከሁለቱ ምረጥ ነው። ጎልድ ኮይኑን ግን ብመርጡ ይሻላችኋል። ዳይሷን ስትመርጡ ብዙ ላይ ሰጣችሁ ይችላል። ባለ አንድ ስለምትሄዱት ማለት ነው። አሁን ስንት ቀረኝ? በቃ ጨረስኩኝ። አሁን እዚህ ጋር ክሌም እላለሁ። በይኸው 270 ሺህ ሰጠኝ ማለት ነው። አለቀኝ። ስንት ይሰጠኛል አሁን? ይኸው 20 ሚሊዮን 500 ሺህ ገባው። ስንት ነበረኝ? 18 ሚሊዮን። ስንት ጨመርኩኝ? 2 ሚሊዮን 500 ሺህ። አያችኋ በአንድ ጎልጉ። አሁንም ታክስ ደግሞ አለኝ። እስኪ ታክስ ላይ ገብተን አሁንም ይኸው 5 ታክስ
ባለ ታክሷ 5 ዳይስ ሰጠኝ ማለት ነው። እሷንም እንጫወትባትና ጫን ትሉትና ራሱ እንዲቆጥርላችሁ በቃ 5 ታስኬዱታላችሁ። 20,600,000 ገባ። ግን ብዙ ላያስጠብቃችሁ ይችላል። እኔ አሁን ሌቭል 45 የደረስኩት በአንዴ ነው። በቃ ዝም ብላችሁ የሆነች አሻንጉሊት አለች፣ እሷን $0.5 ትገዛታላችሁ። በቃ እናንተ ብቻ በየቀኑ ሎጊን ማለት ዝም ብላችሁ መግባት ነው። እሷ ትሰበሰበላችኋለች። የቪዲዮ መጀመሪያ ላይ አይታችሁት ከሆነ ልክ የቪዲዮ መጀመሪያ ላይ ልክ ስገባ 6 ሚሊዮን 3 ሚሊዮን አካባቢ ሰብስባልኝ እና $0.03 ሰራው ብዬ ነግሬያችሁ ነበር። እሱንም እሷ ናት የሰበሰበችልኝ ማለት ነው። አሁን እንዴት አድርጋችሁ ዊዝድሮ እንደምታደርጉ በአጭር ስቴፕ ላሳያችሁና ይህንን ቪዲዮ እንጨርሳለን ማለት ነው። ቀጥታ አሁን ወደ ኖርማል ወደ አፕሊኬሽኑ ትሄዳላችሁ። ከዛም በኋላ እዚሽ ጋር ሪዋርድ አለኝ። እስኪ ሪዋርዱን ሪሲቭ አልኩት። እሺ ችግር የለውም። አሁን እኔ አውጥቻለሁ ከዚህ በፊት $3.62 ነው ያለኝ። ችግር የለውም፣ እሱንም ማውጣት ይቻላል። እዚሽ ጋር አሁን የራይት ምልክቷ መጣች፣ አያችኋ? እሷን አሁንም ትነኳታላችሁ። ይኸው እንደምታዩት ይሰጣችኋል። ይኸው እስክትጠፋ ድረስ ትነኳታላችሁ። አሁን ጠፋች፣ አያችኋ? ከዛ ሌቭላችሁን ደግሞ የምታሳድጉት እዚህ ጋር ሌቭል አፕ የምትላለች እሷ ስትሞላላችሁ። አሁን ሌቭል እዚህ ጋር እንደምታዩት 45 ነኝ። አሁን እቺን ስነካት $0.05 ይሰጠኝና 46 ገባለሁ ማለት ነው። ይሄው ነካዋት። ይሄው እንደምታዩት አሁን ስንት ሆነልኝ? $3.67 ማለት ነው። $3.62 ነበር፣ $3.67 ሆነልኝ ማለት ነው። ይሄው ይቺን አሻንጉሊትም እንዴት እንደምገዛት የምትሰበስብላችሁ እሱንም በአጭሩ አሳያችኋለሁ። ቀጥታ ወደ ዊዝድሮ እንሄዳለን ማለት ነው። ዊዝድሮ ለማድረግ ቀጥታ ዊዝድሮ የምትለዋን ትነኳታላችሁ። ከዛም በኋላ ወደዚህ ኢንተርፌስ ነው የሚወስዳችሁ። እዚህ ጋር ሲያመጣችሁ እኔ አሁን ኢንቫይት አላደረኩም አብዛኛው ሰው። ይሄው እዚህ ጋር አሁን ለምሳሌ ካሚላ የምትባል $10 አወጣችሁ። በቃ ዊዝድሮ ነው ሰው የሚያደርገው፣ ምንም ችግር የለው። ይሄው $0.3 አሁን ዊዝድሮ ማድረግ እችላለሁ። ይከፈትላችኋል ለ7 ቀን ሎጊን ስታደርጉ፣ ለ30 ቀን ደግሞ ሎጊን ስታደርጉ $1 ስትደርሱ ብቻ ማውጣት እንድትችሉ ይፈቀድላችኋል። አሁን ግን እኔ $0.3 ዊዝድሮ እያደረኩኝ አሳያችኋለሁ ማለት ነው። 0.3 የምትለዋን ትነኳትና ዊዝድሮ የምትላለች እሷን በዚህኛው በኮይኑም በስታር ኮይኑም መለዋወጥ ትችላላችሁ። ግን ደግሞ እኛ ዊዝድሮ ነው የምፈልጋት። ዊዝድሮ የምትለዋን ትነኳታላችሁ። ከዛም በኋላ ወደዚህ ኢንተርፌስ ሲያመጣችሁ ምንም እንዳትደነገጡ። እኛ የለመድነው USDT ነው፣ እነሱ ግን USDC ነው ያሉት። በUSDC የትሬም አድሬስ ነው የምንቀበለው። እዚህ ጋር እንደምታዩት አማውንቱ ገብቷል። ካርድ ነምበር ሲላችሁ አድሬሱ ነው፣ ምንም እንዳትደናገጡ። ኢቴሪየም ነው ወይም ደግሞ CR20 ነው። በእሱ ነው በእሱ አድሬስ ነው መውጣት የምንችለው። ግን ደግሞ አሁን እናንተ ሳውዲ አረቢያ ምናምን ካላችሁ ዩናይትድ አረብ ኤሚሬት ያላችሁ ካላችሁ እዚህ ጋር ካንትሪያችሁ አለ፣ እሱን ትነካላችሁ። እኛ ግን ስለሌለን ኢትዮጵያ ውስጥ ስላለሆነ አዘር ካንትሪ የሚለውን እነካለሁ ማለት ነው። አድሬሱን ከየት ነው የምናመጣው የሚለውን ደግሞ አሁን ላሳያችሁ። አድሬሱን የምታመጡት ወደ ባይናንስ ሆም ላይ ነው የሚያስገባችሁ። እናንተ ስትገቡ አካውንቱ ካላችሁ ቀጥታ እዚህ ጋር አሴት የምትላለች እሷን ትነካላችሁ። ከዛም በኋላ አድ ፈንድ የምትላለች እሷን ትነኩልኛላችሁ። ከዛም በኋላ ዲፖዚት ነው የምንለው እንጂ ፒቱፒ ላይ ስለ ፒቱፒ እንድሰራላችሁ ከፈለጋችሁ እሱንም ፓርቱ ምናምን እያላችሁ ኮሜንት ብቻ ጻፉልኝ፣ ችግር የለም። ስለ ፒቱፒ አሳያችኋለሁ። ሌሎችም አሉ ዲፖዚት ማድረጊያዎች። ይኸው ዲፖዚት USDT ምናምን ግን ደግሞ እኛ የምንፈልገው ኦንቼን ዲፖዚት የምትለዋን ትነካላችሁ። ኦንቼን ዲፖዚት የምትለዋን ከነካችሁ በኋላ እዚህ ሰርች ማድረጊያዋ ላይ USDC ብላችሁ ሰርች ታደርጋላችሁ። ከዛም በኋላ ብዙ USDCዎች አሉ። ከአራቱ የመጀመሪያው ነው። ምን ጊዜ USDC ከአራቱ የመጀመሪያው ነው። ሽንኩርታላችሁ። ከዛም በኋላ ኔትወርኩ ምንድነው የተባልነው? እዚህ ጋር እንደምታዩት የተባልነው ኔትወርክ ኢቴሪየም ERC20። እስኪ እሱን ደግሞ እንፈልገው። ይኸው እንደምታዩት እዚች ጋር አገኘናት ማለት ነው። ኢቴሪየም ነው ERC20 ነው። እዚች ጋር 2 ሚኒትስ በቃ በ2 ደቂቃ ውስጥ ይገባላችኋል እያለ ነው። ችግር የለውም። እኔ ቬሪፋይ ስላላደረኩ ነው እንጂ እዚች ጋር ዲፖዚት አድሬስ የምትለዋ ላይ ማለት ነው አድሬስ ትመጣላችኋለች። እሷን ኮፒ ታረጋላችሁ። ከዛም በኋላ ኮፒ ካደረጋችሁ በኋላ እዚህ ጋር አምጥታችሁ እዚች ጋር
ጫን እንትሏትና ፔስት የምትላለች እዚህ ጋር ችግር የለውም። ተመጡና ፔስት ታረጉታላችሁ። ከዛም በኋላ እቺኛዋን የራይት ምልክቷን አግሪመንት ናት እሷን ታበሯትና ከዛም በኋላ ኮንፊርም ዊዝድሮዋል የምትለዋን ስትነኳት ቀጥታ ኮንፊርም ያደርግላችኋል። በ5 ደቂቃ ውስጥ ሊልኩላችሁ ይችላሉ። እንደምታዩት ብዙ ሰው ዊዝድሮ ስለሚያደርግ እኮ ነው እንደዛ የሚሏችሁ። ይሄው ዊዝድሮ በጣም ብዙ ሰው ይሄው ይመጣል። ዝም ብሎ በቃ አብዛኛው ሰው ዊዝድሮ እያደረገ ስለሆነ ምንም እንዳትሳቀቁ። ገንዘባችሁ መግባቱ አይቀርም። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ለሌሎች ማድረሳችሁ ተነሱ። የዛሬ ቪዲዮ ይህንን ይመስል ነበር። ስለ ዊዝድሮ እኔ ባይናንስን ቬሪፋይ ካረኩኝ በኋላ ዊዝድሮ እያደረኩኝ እንዳሳያችሁ ከፈለጋችሁ ዊዝድሮ እያደረጋችሁ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይህ ቪዲዮ ይጠቅማል ለምትሉት ሰው ሼር አድርጉለት። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ባይ